እግዚአብሔር ሳጥናኤልን ሲፈጥረው በነጻ ፈቃድ ነው የፈጠረው። ማንም ሳይገድበው በገዛ ፈቃዱ እንዲወድና እንዲያመልክ። ይህ ነጻ ፈቃድ ነው እንግዲህ ለታሪኩ መለወጥ መነሻ የሆነው። ሳጥናኤል በሰማያት ውስጥ ሲመላለስ በዙሪያው ያሉ መላእክት ሁሉ ለፈጣሪ ሲሰግዱ ይመለከታል። እርሱም አብሮ ይሰግዳል። ነገር ግን በሂደት ሳጥናኤል ፈጣሪን ማየት ትቶ የራሱን ውበት መመልከት ጀመረ። የራሱን ድምፅ፣ የራሱን ክንፎች፣ የራሱን ግርማ ማድነቅ ጀመረ። ትዕቢት በልቡ ውስጥ እንደ ትንሽ ዘር ተዘራች። ቀስ እያለ ይህ ሁሉ ምስጋና ለምን ለኔ አይሆንም የሚል ሐሳብ በውስጡ መመላለስ ጀመረ። አያችሁ፣ ክፋት የተጀመረው በድርጊት ሳይሆን በሐሳብ ነው። ሳጥናኤል በልቡ ውስጥ ማመፅን ጸነሰ። ወደ ሰማይ እወጣለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ እወጣለሁ፣ በልዑልም